አርቲስት ገነት ንጋቱ ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ክስ መስርቷል። ፈጣሪ ስንት ነገርሽን የሸፈነው አንዳንቺ ስራማ ቢሆን አረኔ እንደውም ፈጣሪ እንድትማሩብኝ አድርጎ መማር ያደረገኝና የእናንተን ሁሉ ሸፍኝ እዚህ የሚበላ ስላችሁ ሊበሉኝ ነው። መድሃን ያለም ይሄ ልጅ ወይ ውሰደው ወይ እኔ ልላክልህ። ምንድነው ፈልጋችሁ እንጂ ፈልጌ ነው። ሰላም እንዴት ናችሁ? ውድ የጸግሽ ቲዩብ ተከታታዮች፣ በዛሬ ቪዲዮአችን በጣም አሪፍ የሆኑ የሳምንቱ ቪዲዮዎች ተዘጋጅተዋል። በእነዛ ላይ ሐሳብ እንሰጣለን። እኔ ሐሳቤን እዚህ ዳይሬክት እሰጣለሁ። እናንተ ሐሳባችሁን ኮሜንት ላይ መስጠት ትችላላችሁ። እና ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወሬ አናብዛም፣ ወደ ቪዲዮ። ወንዶች ግን መለመን አቆመዋል። ጌታ ሲሏቸው በዛ ነው የሚቀሩት። የማን ጉዳይ ይሄ? የዛ ዱለት የዲቤክ ዶንት come for me ደግሞ I like you የሱ ሐሳብ ነው። come on we cannot both be princesses። እንዴት ነው ማለት አለሙላ በፕሪንሰስ ልትሞሉት ነው እንዴ? no እንዴት ነው መግደርደር ቻንስ የማይሰጠን? አረ ስናፍሬ በጌታ መድኃኒዓለም ስም እንዴ ታው እንዴ እኛን ለማቀፍ አቀፍሽ ልመለስ ምናምን ብላችሁ ከቡራዩ ከከረዩ ከዋቴቨር እንደማትመጡ አሁን we're not begging them to it. አረ በስመ አብ! አረ ተው ነውር ነው። ጌታ ነውር ነው። ለምን ትንሽ እንግደርደር በኢየሱስ ጌታ ሆይ come on ማለት come on እንዴ ማለት bring back yearning yearn አድርጉ እናንተ yearn ስታደርጉ come on ማለት your ancestors እኮ ጌታ የሆነ ጎሽ ምናምን እየተጋፉ ስንት ነገር ሲሰሩ ነበረ። yearn ቦሌ ማለት ነው ከጫፍ እስከ ኤድና ሞል ድረስ መጣ 15 ብር መንገድ 20 ብር ክፈይ ሲላት የለኝም 15 ብር ነው የምከፍል ስትለው ኤድና ሞል ጋር እስክትደርስ ጠበቃትና ኤድና ሞል ጋር ስትደርስ አፍንጫዋን በቦክስ ብሏት ማለት ነው ፊቷን ማስገባት ስላልፈለኩ ነው ያለማቋረጥ ግን ከ30 ደቂቃ በላይ እየደማች ነው ማለት ነው። የታክሲ ሹፌር ነው። ከዛ አለማፈሩ ህዝብ ተሰብስቦ ግርግር ሲፈጠር በእናትሽ ይቅርታ አልኩሽ አይደል እንዴ አፍሽን ዘግተሽ ለምን አትሄጂም ምናምን ይላታል። ረዳቱም ሹፌሩም ተደርበው ዲስሪስፔክት እያረጓት ነው ሰው የከበባት ማለት ነው። ፋይናሊ ፖሊስ መጥቶላት ምናምን ሆስፒታል እየሄደች ነው ለ5 ብር ማለት ነው። ካራንትሊ ሴት ስለተሆነ ብቻችሁን የተንቀሳቀሳችሁ ስለሆነ ብቻ እንደዚህ አይነት አቢዝመንት ይደርስባችኋል ማለት ነው። እኔ መረጋጋት አልቻልኩም የእውነት ማለት ነው። ሸታፋካ በሌላውራ እኔ ያለፍኩ ብዙ መከራ ላልመለስ ወደ ኋላ ኒኪ በላይነሽ ረፊ ካርዲ ሲ ረፊ ታይ ስከፋ ስተሽ ማነሽ አላለኝ በኑሮ ወርቀሳት የፈተነኝ ጠንካራ ሴት ህይወት ያስተማረኝ ትኩስ ተመዝጋቢ ናት። ዞር በሉላት። ነይ ግቢ ነይ ቁጭ በይ እስቲ ረጋ በይ። አይዞሽ ከየት ነው? ምን ከተሰነጠቀው መሬት ነው ፈንቅለሽ ወጣሽው ሰሞኑን? አይዞሽ እንዴ ቅማችሁ ነው እንዴ የምትዘፍኑት? ደሞስ የፈለገ ቢቃም እንዴ እኔ ጫት ሻጩን ካልቃማችሁ በስተቀር እንደዚህ አይነት ድፍረት ከየት ነው የሚመጣው? ይሄ የኮሪደር ልማቱ ግን በዛው ዘፋኞችንም ሸረፍ ቢያደርግልን እንዴት ታሪፍ ነበረ። ይሄኛው እንደውም የዘፈን ቦንዳ ብየዋለሁ። እንደውም ቦንዳ የሆነ ዘፈን ሰልባጅ። አረ እንደውም ሰልባጅ ነው ይጠቀማሉ። እሱ ነገር አሪፍ ነው። ዩዝድ ዘፈን ዘራ የሚባል ብስኩት አለ። እስቲ እሱ ሞክሪው። ለድምፅ አሪፍ ነው ሲባል ሰምቻለሁ። አይዞች ትስቃለች ይኮናል። ቻው ሰው ጠንክሮ እያበደ ነው። ቻው ምን ቆመ ታየኛለህ? ቻው። ሰሞኑን በጣም ጠፍቻለሁ። አይኖ ቤተሰብ በተሻለኝ አቅም ለመመለስ እየሞከርኩኝ ነው። ሰፈር ታክሲውን እያወቅሁ ፀሐዩም እንደምታየው ነው። አትጨቃጭቅ መጣሁ በእናትህ እንዴ ሰላም እንዴት ነህ? ደህና ነህ ወይ? ሰላም ነው አለን። አይ ዶዶ ተጫጭ ነው ብታይ ከዚህ ቀን ልማረሰው ምን እንደሆነ ታውቃለህ? እሺ ከኔ የተሻለ ወንድ አታገኝ። እንደዛም ብሎ ነበር። አንተ ተጫዋች ነህ፣ ዳህ ብቻ አይደለም ተጫዋች ነህ አንተ፣ ቀልደኛ ነህ። አረ እባክህ ታክሲዎች ምናምን ራሱ ማለት ነው እዚህ አካባቢ ምናምን ልክ ሲደርሱ ዶዶ ማዞሪያ ምናምን እያሉ ነው አቀልጅ። አንተ በስምም የራስ ማዞሪያ አለ ማለት ነው። በጣም ነው የማመሰግነው በእውነት በጣም ነው የማመሰግነው። አመሰግናለሁ ትላለህ እየዘረጠጠች እኮ እሱን አይደለም ማን የማየው የዋህ አይደለም እንዴ ከ55 ወንዶች መሀል አስተዋውሳ እኔ አንድ ኤክሷን 50 ምናምንኛው ነኝ። እንግዲህ ታይ እኔን ማስተዋውሰው መባረካት አክባሪሽ ነኝ በእውነት አክባሪሽ ነኝ። ቦዲ ካውንት አንድ ብቻ ነው አላልሽ እንዴ? ምን ምንድነው ወንድም አንድ አንድ ያረጉልሽ አንድ ነው ብላኛለች። ጉርሻም ሁለት ነው አንድ ሲሆን ያጣላል እንዴ?
እንደ ወንድ ልጅ እኔ እናንተ ነው የአደባባዩ ጋር ስላቪያ የሚባለውን ክለብ አወቅኩት። እዛ ይኸውልህ አብረን እያልን እንሄድ ነበር እና ያቋታል። ቅርብ ጊዜ ምን አይነት ስም ወጥቶላት እንደሰማው ታውቃለህ? በ30 ደቂቃ ውስጥ ከተለያዩ ወንዶች ጋር 3 የተለያየ ቴብል ላይ በተመሳሳይ ታታየች። ሜላትን ተውና ሜላት ሚጓ ሜላት ጀቷ ተምዛግዛጊዋ ነው የሚሏት። ውረጅልኝ። በቃ እሱ ብቻ አይደለም ጃጋ ማስተር በላት በየቴብሉ አጣጣት። ምን ፈልጋለሁ እኔ የምልሽ 2 ወርም ብትሆን ትንሽ እቺ በመኪና መዘዋወሯን ምናምን ለምደሻታል። አሁን ፀሐዩ እንዴት ሊያረግሽ ነው? ፀሐዩ? አይ ቆንጆዬ። አቤት። ከመንገድ ስላስቆምኩሽ ይቅርታ፣ ግን በጣም ነው የምታምሪው። አመሰግናለሁ። ስልክሽን ብትሰጪኝ ቅር ይልሻል? ለመሆኑ ስራ ትሰራለህ? አይ ገና ስራ እየፈለኩ ነው። በጣም አመሰግናለሁ የኔ ቆንጆ። የኔ ቆንጆ የሰጠሽኝ ስልክ እኮ አይሰራም። አንተም እኮ አትሰራም። እናት። አቤት። ይቅርታ ኤክስ መስለሽ ነው። ኦቶማት እሱ አይደለም። ዛሬማ እንደባለፈው መበላት የለም። እሄዳለሁ የኔ ፍቅር በጣም አፈቅርሃለሁ ብዬ እውነቱን ነግሯለሁ አለ። ምን የሚከብድ ነገር ሆኖ ነው እንዴ? እወድሻለሁ ብሎ መናገር መጣወራውን እነግርሻለሁ እንዴ? እንትን እኮ ልነግርሽ ቆየሁ ብዙ ጊዜ ሳስበውና። እሺ ልብስ ታጥቢያለሽ? እንዲያከሬ ተመላላሽ ሰራተኛ ፈልጋል። አረ ነበር እኔም ልነግርህ የመጣሁት ነገር ነበረ። ምንድን ነው? ታች ሰፈር የቂጥኝ ክትባት መሰጠት ተጀምሯል እና ውሰድ ልልህ ነው። አታጥቢም? አይ ከዛ እንላይ አላለችኝም። የራስሽ ጉዳይ ብዬ ጥያት መጣ እንዴ? ግን እኮ 5 ዓመት ነው የቆያችሁት። እንላይ ስትልህ ምንም አልመሰለም ማለቴ እችን ታክል ምንም ያልመሰለኝ እንዴ? የኔ ልብ በሴት ልጅ ሊሰበር ቻምፕ እኮ ነኝ። ቻምፕ አንበሳው። እሺ አሁን ደግሞ አስማት አሳያለሁ። ዝም ብለህ አንድ ካርታ ሳብ። እሺ የያዝከውን ቁጥር ልገምት። የያዝከው ቁጥር 7 ነው አይደል እንዴ? አዎ። ለማንኛውም ልትሞት የቀረህ 7 ቀን ነው ለማለት ያህል ነው። ሰላም። በጉዲፈቻ ልጅ ለመውሰድ ፈልጌ ነበር የመጣሁት። ዋው በጣም ደስ ይላል። አዎ ደስ ይላል። ያው ከድሮም ጀምሮ ይሄን ነገር መኘው ስለነበረ ማለቴ ለአንተ የተደረገልህን ለሌሎች ልታደርግ ስለመጣህ በጣም ደስ ብሎኝ ነው። ይገርምሃል ብዙ ልጆች ከዚህ ከወጡ በኋላ ቅልጥ ብለው ነው የሚቀሩት። አንተ ግን እንደ ሌሎቹ አይደለህም። ከድሮም ከልጅነት ጀምሮ ንጹህ ልብ ነው ያለህ። ምን እሱ ጋር ሰማት እሱ ጋር ያሁኑ ጋር ምን እያደረክ ነው? ብቻችሁን ኮተታችሁ እኛ ምን የደበቅነው አለ አትሄድም እንዴ ታዲያ? ተሳሳሙ ምን ችግር ነው? እንደውም ሳይላችኋለሁ። ዝም ብለህ ተሳሳሙ ዘንበረ እሙዬ ምንድን ነው የምታፈጪው? ሰው ሲሳሳማ አይተሻታም እንዴ? እያለፍሽ ኬፕ ሙቪንግ ምንድን ነው እዚህ መገልጨቅ ነበር። አንቺ እያያት ነው አይደል? ስለምንምጣ ሲያናድራው ተሳሳሙ አቤ በእናትህ አቤ ምንድን ነው ብርቅ ነው እንዴ? አንተ እንደዚህ መሀላቸው ልገባ ነው እንዴ? እንደዚህ አይነ ራሱ አይደለም እያየሁ ነው። እንዴ መሀላቸው ገባ ነው እንዴ? እንደዚህ ልጅቷን ይዛ እንደዚህ ነው እያየሁ አይደል እንዴ? በእናትህ ተሳሳሙ በቃ። አታ አቤ ቆይ እቺ ያሟል እንዴ? የኔ ቆንጆ ፊላ ና ሳይ ና እያፈጠጡ ይኸውልህ 4-5 ልጅ ምንድን ነው ይሄው ግን ብዙ ነው እያፈጠጡ ምን አገባኝ? ቡዳ ያላችኋል። አይሆንማ በእናትህ አንተ እስካሁን ልጅቷን አልሳምካትም እስካሁን ወይ ፍላጎት ወይ እንዴ ምን ወይ አይደለም አንተ አልፈለክም እንዴ? ወይ ሳማት ወይ አንተ ዞር በልልኝ። ማን ያሳጋር? ወይ አንቺ ወይ ካልሳማሽ ወይ ምንድነው አይነ ለበለተ አቤ እስካሁን እዚህ ነው። አይ እኛማ ሲንግል ሆነን ቀረን በቃ። ተይ አንቺ ሲንግል ባለፈው ከኤርሚያስ ጋር ላየሽም እንዴ? ታዲያ በየመንገዱ ከኤርሚያስ ጋር ይታይሻል እንዴ? ነው ወቅ ብቻ እኮ ነው አብረን የምንሄደው ሌላ ነገር የለንም። ይኸውልሽ ወቅ ተብሎ ነው ከዛ እኮ ሌላ ነገር የሚቀጥለው አይደል እንዴ? አይደለም በቃ ማታ ስልክ እናወራለን ከአራት ሰዓት በኋላ እየተንሾካሾክ ምናምን ነው ሌላ ነገር እኮ የለንም። ፈለሽ ከዚህ ውጪ ምን ልታደርጊ ነበር? ወቅ አደረግሽ ተንሾካሾክ
ያንሾካሾክሻል። ከዛ በኋላ ምንድን ነው የምታወሩት? ይሄ ብቻ እኮ ነው ስለ ወደፊት ምናምን እኮ እናወራለን። በቃ ተጋብተን ስንት ልጅ ነው ምናምን በቃ ሰርግ ራሱ በ24 ዓመት ምናምን ተብሎ ሌላ ነገር ግን የለንም። ምንድነው ሌላ ነገር የለንም? ምንድነው ለከዛ 24 ዓመት 2 ወር እኮ ነው የቀረሽ። ታዲያ አሁን አንድ ታዲያ አራት ልጅ ነው መውለድ የሚፈልገው እሱ ነው 3 ነው። እግዚአብሔር ያውቃል። ሌላ ነገር የላችሁም? ሌላ ነገር የለንም። ልጅ ለሞድ ምንድነው? እንዴት ነው ነገሩ? ተምታታ ሌላ ነገር ምንድነው? ወንድሜ አይደለም ነው? ወንድምሽማ አይደለም? ወንድሜ አይደለም። ዳይመንድ ይሻላል ወርቅ እያለኝ ነው ቀለበት፣ ግን ሌላ ነገር የለንም። ጆኔ ከኔ ጋር ግጥማ ማድረግ እንደምትፈልግ ሰምቻለሁ፣ ግን እንደምጨርስ ልነግር ይፈልጋል። ይጨርሳለሁ መጀመሪያ ንጋት ህሊና አሸንፍ፣ ከዛ በኋላ ከኔ ጋር እንጋጠማለን። እጨርሳለሁ ግን አንተ የማን ልጅ እንደሆንክ አታውቅም። ታያለህ፣ ስልኬ ታመጣታለሽ፣ የትም አታመልጠኝም። A few moments later. ምን ሆነ ነው? ምን ሆነ ነው? ቢግን መቃብልሽ ነው። የምር ነው? አሪፍ ነገር አገኘሽ? ከማን ነው እንዴ? አንተ የዚህን ስልክ ባለቤት ነው የመለጠፍከው? ሂድ መልስለት። ምን በፎቶ አወኩ ብለህ አንተ የጠንቋይ አስማማው ልጅ እኮ የጠንቋይ አስማማው ልጅ እኮ በዚህም በዛም ብለህ መልስለት። ህይወትን አትፈልገውም እንዴ አንተ? ሰው እየለየህ ውሰድ አላልኩህ? አተ የምር ነው? ምን አይነት እንደወሬ ልጅ እየነገርኩ አንተ እስካሁን አልመለስክለትም እንዴ ስልኩን? ፈይ አቡ ጠጋ በል በእናትህ። ሂድ ላይ ሰፈር አይቼዋለሁ፣ በእናትህ ላይ ሰፈር አይቼዋለሁ። ወደ ላይ አካባቢ እንግዲህ ፈልግ። 2 ቀን ሙሉ እስካሁን እንደዚህ ሞክ አንቺ የመሰለሽ ልጅ ምን ሆና ነው የምትጮህ? ኧረ ቤታችን እየነደደ ነው፣ እባክህን ውስጥ ሰው አለ አድንልኝ። ምንም እንዳታስቢ እኔ አድንልሻለሁ። ማን ነው ውስጥ ያለው? ቦይፍሬንዴ ነው እንዴ? ምን ያርክ ነው? አድነው እንጂ። ኧረ እባክህ ሳይሞት አድነው። አሁን ደግሞ አማርኛ አባባሎች እንዴት እንደመጡ እናያለን። እንዴ ምን እያደረግሽ ነው? ቆጡ ላይ ያለውን ላወርደው ነው። አይ ዶሮን ሲያታልሏት በመጫኛ ጣሉ። ኧረ እባክህ እኔ ወንድም አድነው። 1 ሰዓት ሙሉ ቆመሃል እኮ እስካሁንማ ይሞታል። እና እንዴት ነው ምሳው ተመቸሽ? ኧረ እኔ ፍቅር እኔ ሆዴ ውስጥ ምንም ጠብ ያለ ነገር የለም። ያን ጠብጥብሽና 2 በርገር በልተሽ ጠብ ያለ ነገር የለም ታያለሽ። ያው ሂሳባቸው 10 ሺህ መጥቷል። የምን 10 ሺህ? አንተ ኧረ እባክህ የኛ አይደለም የሌላ ሰው ነው። የኔ ፍቅር የኛው ነው። ያምሻል እንደ 10 ሺህ ብር እኮ ነው የሚለው። አይደለም እኮ ፍቅር፣ ቅድም ስልክ ልታወራ ወጣ ስትል ብቻዬ እንዳይደብረኝ ብዬ የቤቷን ስፔሻል አዝዤ ወሰድ እያረኳት ነበር። ኧረ ወንዚ ውሰድሽ እንደ አንተ ዝም ብለህ ታመጣላታለህ እንዴ? እኔ ምን ላድርግ? አዘዘችኝ አመጣሁ እንዴ። እሺ እንዴት ነው ከስፔሻሉ ጋር ሆኖ ራሱ 10 ሺህ የሚመጣው? የኔ ፍቅር ለማታ ብዬ እኮ 1 በርገር ቴካዊ አዝዣለሁ። አይዞህ እንግዲህ ወንድሜ ያጋጥማል። ኧረ ተወኝ በእናትህ። እኔ እዚህ ቤትና መኪና ለመግዛት እጣጣራለሁ፣ እሷ ከስር ታጭደኛለች እንዴ። እና ቤቱን አትገዛልኝም? ምን የጨረቃ ቤት ነው? ሻው ምንድን ነው የሚሻለኝ? እኔ ኪሴ ውስጥ 1 ሺህ ብር ብቻ ነው። ምን 1 ሺህ ብር ይዘህ ነው ልጋብዝሽ አልከኝ እንዴ? እና እኔ ማር ተብልጋብዝሽ ነበር ያሰብኩት። እኔ እዚህ እንዴት እንደገባው ነው ሰይጣን አሳስቶ። የፈጣሪ አለ አንተ እኔን ካልጠራህ አይሆንልህም እንዴ? ማን ያወራው? እኔ ምን አቅላለሁ? አንተ ሰይጣን አለብህ እንዴ? ኧረ እኔ ካንቺ ውጭ ሌላ የለኝም። ምን አርቲስት ገነት ንጋቱ ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ክስ መስርቷል። ወደ መረጃው ከመግባቴ በፊት አካውንቴ ሪፖርት እየተደረገ ነው። ሁላችሁም ይህን ቪዲዮ የምታዩ 10 ጊዜ ኮፒ ሊንክ አድርጉ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በወንጌላውያን አማኞች መንፈሳዊ ገጽታ ላይ ጥላሸት ቀብተዋል ያላቸውን ግለሰቦች በሕግ እንዲጠየቁ ክስ መመስረቱን አስታውቋል። ካውንስሉ ክሱን የመሰረተው ወይዘሮ ገነት ንጋቱ ላይና አቶ አንተነህ ተርቁ ባደረጉት በማህበራዊ ሚዲያ በተሰራጨ ቃለ መጠይቅ ላይ በመነሳት እንደሆነ ተገልጿል። ምን እያረክ ነው? ላደርቅልሽ ነው እንዴ? እጄና እንዴ ነቀስከኝ? ይገናኛል ይኸውልሽ፣ እጅን ቢነቀስ ማለት ነው መድረቅ ያለበት እዚህ ጋር ነው። የማታውቂው ነገር አለ እንጂ እዝራፍ ምን እያረክ ነው? አንቺ ስራ እንትና አትበይ፣ በማታውቂው ነገር አትግቢልሽ። ሲያፖሎሲያስ ይባላል። እዚህ ጋር ተነቀሰው መድረቅ ያለበት እዚህ ጋር ነው። ነርቭ እንትን ይላል። ስለዚህ እንትና አትበይ። ማይተናይ ነገር አሁን እረፍ እንዴ! አንቺ እሺ ብለሽ አንድ መጣሽ
እና አጠፋዋለሁ። እንደውም እናቴ እና አጥፋው። እሺ ሄድ ከዚህ ምን አንቺ እሺ ብለሽ ነው የምትመጣው? መነጽርክ በጣም ነው የሚያምረው። አመሰግናለሁ። መነጽርክ በጣም ነው የሚያምረው። ቅድም አመሰግናለሁ አልኩሽ። በእኛ ሀገር እኮ ያምራል ሲባል ተወልቆ ነው የሚሰጠው። አውልቄ ነው የምሰጥሽ? እሺ እናት ወይ ቂጥሽ ያምራል። እሺ ሰላም ደረሰ እንዴ? አዎ ደርሷል። 2 ዶሮና 5 እንቁላል ነው አይደል ያልከኝ? ኧረ እኔ ውጤቴን ያልኩሽ። ነው እንዴ? አዎ ውጤቴ ደርሷል። እሺ ለማንኛውም ደም ውስጥ የተገኘውን በሽታና መድኃኒት ነው የምነግርህ። ስለዚህ በደንብ ስማኝ እሺ። በደም ውስጥ የተገኘው በሽታ ምን የሚባል ሲሆን መድኃኒቱ ደግሞ ነው። አሁን የነገርኩህን መድኃኒት የማትጠቀም ከሆነ በ2 ቀን ውስጥ ትሞታለህ። ምን እንግዲህ በጣም አዝናለሁ። አረ ዶሮቹ እኮ እየተጫጩ ምንም አልሰማሁሽም። ድገሚልኝ። ያንተ በሽታ ልድገም ወይስ ዶሮቹ የጣሉትን እንቁላል ልልከም? በቃ ይዞ ተረጋጋ። አመሰግናለሁ። በቃ አንተን አይደለም ዶሮውን ነው። ተረጋጋ። ቆይ እሺ እኔ ሳላሳዝንሽም እንዴ? በቃ እሺ አትለቃቅስ፣ እነግርሃለሁ። የምርሽ ነው? 10 ዶሮ ትገዛለህ? ኧረ እኔ ምንም የለኝም እንዴ። እሺ ቢያንስ እንኳን መድኃኒቱን ጻፊልኝ። ኧረ ምን አይነት ቋጣሪ ነው። ይኸው መድኃኒቱ 50 ዶሮና 50 እንቁላል ሊያውም በተመጣጣኝ ዋጋ። ቆይ እሺ ምንድነው የሆንሽው? አትጠይቀኝ። በቃ የሚሰማኝን ነገር በሙሉ ማወቅ አለብህ። ካኮረፍኩኝ ለምን እንዳኮረፍኩኝ ማወቅ አለብህ። ከደበረኝ ለምን እንደደበረኝ ማወቅ አለብህ። ውስጤ ምን እንደሚሰማኝ ማወቅ አለብህ። በቃ በምንድን ነው የማውቀው? እኔ ጠንቋይ አይደለም። በምን አውቃለሁ? አትናገሪም። የሚሰማኝን ማስበው ነው ሁሉንም ነገር ማወቅ አለብህ። ፍቅረኛ አይደለህ እንዴ? አዎ የእሷ ማሰብ ያው ነው የሚሆነው። እኔ ስለማውቅ ነው ስለሷ። በቃ እሷም እንደዛው ስለሆነ ራሱን አድርጉት። አዎ እሺ ምንድነው? በቃ የማን አዝዣቸዋለሁ። አንቺ የምትፈልጊው ይሄኛውን ዕቃ አዝዣቸዋለሁ። እኔ እንደምፈልግ በምን አወቅ? አትጠይቀኝም እንዴ? ሀሳቢ ምን እንደሆነ በምን አወቅ? አንተ በምን ታውቃለህ? እኔ የማስበው ምን ታውቃለህ? ታረዳ አትጠይቀኝ አላልሽም እንዴ? ይሄኛውን ከዚህ ታውቃለህ። እኔ አልፈልግም። እንደው የምጠላውን ነው የመረጥከው። አሰባሰብኩ አይዲያ። አንዴ ከተናገርሽው አንዴ ደግሞ እንደዚህ ካሳየሽኝ ምናምን አሰባስቤ ነው የምትወጂው ብያለሁ። እኔ የማስበውን የውስጤን አንተ በምን ታውቃለህ? ጠንቋይ ትቃልባለህ ወይ?